የሥላሴ አስተምሮ ሶስት አምላክ በአንድ አምላክ ማለት አይደለም። ሶስት አካላት ወይንም ፐርሰንስ በአንድ አካል ወይንም ፐርሰን ማለት አይደለም። አንድ አምላክ በሶስት ተከፋፍሎ ማለት አይደለም። አንድ እውነተኛ አምላክና ሁለት ከፊል አምላኮች ማለት አይደለም። አንዳንድ ሰዎች ሥላሴን ለማብራራት ሲሞክሩ ከላይ የተጠቀሱትን ስህተቶች ይሳሳታሉ። ሥላሴ ማለት አንድ ህልውና ወይንም ቢይንግ ወይንም አምላክ እግዚአብሔር በሶስት አካላት ፐርሰንስ ተገልጧል ነው። አብ፣ ወልድ፣ መንፈስ ቅዱስ። በዚህ አረፍተ ነገር ውስጥ ሁለቱን ቃላት ማስመር አለብን። ህልውና ቢይንግ እና አካል ወይንም ፐርሰን። ሁለቱም ተመሳሳይ ትርጉም የላቸውም። አንዱን በአንዱ ፈንታ መጠቀም አይቻልም። ቢይንግ እና ፐርሰን በትክክል ወጥ የሆነ የየራሳቸው ትርጉም አላቸው። እነዚህ ትርጉሞች ላይ ጥንቃቄ ካልተደረገ ስለ ሥላሴ ትክክል የሆነ መልእክት አያስተላልፉም። ቢይንግ ወይንም ህልውና የአካላቱን ወይንም ፐርሰንስ ባህሪያት ወይንም ተፈጥሮ የሚያሳይ ነው። ባህሪያት ስንል ኢሰንስ፣ ተፈጥሮ፣ ኔቸር የሚሉትን ቃላት የሚገልጹ ናቸው። የመለኮታዊ አካላት ህልውና የእግዚአብሔር ህልውና ነው። አካላት ደግሞ የአንዱ ህልውና መገለጦች ናቸው። አብ፣ ወልድና መንፈስ ቅዱስ ናቸው። አብ በባህሪው አምላክ ነው። ልጅ በባህሪው አምላክ ነው። መንፈስ ቅዱስ በባህሪው አምላክ ነው። አካላቶቹ ወይንም ፐርሰንስ በአምላክነት ተመሳሳይ ናቸው። በአካል ፐርሰን ግን ልዩ ናቸው ወይንም ዩኒክ ናቸው። አብ ወልድ አይደለም፣ ወልድ አብ አይደለም። መንፈስ ቅዱስ ሁለቱንም አይደለም፣ ሁለቱም መንፈስ ቅዱስ አይደሉም። አካላቶቹ በባህሪ አንድ በመሆናቸው የጋራ የሚያደርጋቸው ነገሮች አሉ። ከነዚህም ውስጥ ዘላለማዊነት፣ ሁሉን አዋቂነት ወይንም ኦምኒሺየንስ፣ በአንድ ጊዜ በሁሉ ቦታ መገኘት ወይንም ኦምኒፕሬዘንስ፣ ሁሉን ቻይነት ወይንም ኦምኒፖተንስ፣ ፈጣሪነት፣ ፍጹምነት ወይንም ፐርፌክት፣ ፍጹም ስንል በፍቅር፣ በፍትህ፣ በቅድስና፣ በስልጣናቸው ደግሞ አብሶሊት ፍጹም ናቸው። አካላቱ በእነዚህ ባህሪያት የተሞሉ ናቸው። ሶስቱም አካላት 100% እነዚህ ባህሪያት አሏቸው። እነዚህ ባህሪያት በህልውናቸው ወይንም በያህዌ ወይንም በአምላክነት ውስጥ ያሉ ናቸው። መለኮታዊ ስሙ ባህሪያቱ ለእያንዳንዱ አካላት እንዳሏቸው ማሳያ ነው። አካላቱ የየራሳቸው ልዩ አካል አላቸው ወይንም ዩኒክ አካል አላቸው። የየራሳቸው የሥራ ድርሻና እርስ በእርሳቸውም ሆነ ከተቀረው ፍጥረት ጋር ግንኙነት አላቸው። ለምሳሌ አባት ልጁን ላከ፣ ልጅ ሞተ፣ ተነሳ። መንፈስ ቅዱስ በአማኞች ውስጥ ይኖራል፣ የጸጋ ስጦታንም ይሰጣል። ልጅ አባቱን አላከም ወይንም የጸጋ ስጦታዎችን አላከፋፈለም። አብ ሞቶ አልተነሳም ወይንም በአማኞች ላይ አልወረደም። መንፈስ ቅዱስ ኢየሱስን አላከም ወይም ሞቶ አልተነሳም። በዚህ ነገር ብትስማሙበትም ባትስማሙበትም ክርስቲያኖች በቤተ ክርስቲያን ታሪክ ሲጠቀሙ የነበረው ይህንን ነው።